እንደ አንድ ወንድ ማለት ነው አንቺን ምክር ልሰጥሽ እፈልጋለሁ እንዳትጎጂ ማለት ነው በሰዎች አስተዳደግሽ ፍቅር ሳታገኚ ከሆነ ቤተሰቦችሽ አንቺን ሲያሳድጉሽ ማለት ነው ፍቅር ሳይሰጡሽ ሳይንከባከቡሽ አቴንሽን ሳይሰጡሽ ሳያሳዩሽ ካደግሽ ማለት ነው አድገሽ ራስሽን ሰዎች አስደሳች ሆነሽ ታገኘዋለሽ። ምክንያቱም ባይገርምሽ ማለት ነው የቤተሰቦችሽ ፍቅር ለማግኘት በልመና ነው። የቤተሰቦችሽ አቴንሽን ለማግኘት ማስመሰል ነበረብሽ፣ መዋሸት ነበረብሽ፣ እነሱን ማስቆጣት ማቆም ነበረብሽ። ምክንያቱም ቤተሰቦችሽ ትዕዛዝና ፍቅር ተዛብቶባቸው ነው ያሳደጉሽ። ፍቅር እየሰጡሽ መስሏቸው ግን ትዕዛዝ እየሰጡሽ ነው ያደግሽው። ጸባይሽ እንድታስተካኪ፣ እንዳትናገሪ፣ በትዕዛዝ እንድትኖሪ። ከዛ እዚህ ደረጃ ላይ አድገሽ ማለት ነው አንቺ ሰው አስደሳች ትሆኛለሽ። ሰዎች ካላስደሰትኩኝ ፍቅር አይሰጠኝም የሚል አስተሳሰብ ይኖርሻል። ካጠገብሽ ያሉ ወንዶች ፍቅረኛሽ ሊሆን ይችላል፣ ጓደኞችሽ ሊሆን ይችላሉ። ሁሉም ሰው ማንም ሰው እነሱን ለማስደሰት ራስሽን ታጫለሽ ማለት ነው። እነሱ ውስጥ ደስታ ለመፍጠር ራስሽን ታጨናንቂያለሽ። አየሽ፣ ለዛም ነው አንቺ ድካም የሚሰማሽ አሁን። ለዛም ነው አንቺ ሳትፈልጊ ኖ ማለት እየፈለግሽ እሺ የምትይ ሁሌም። ገባሽ? ለዛም ነው ለራስሽ መቆም የሚያቀትሽ። ሲተርቡሽ፣ ሲሳለቁብሽ፣ የማይሆን ነገር ሲነግሩሽ፣ ልብሽ ውስጥ ንዴት ሲፈጥሩብሽ ቆመሽ ማነህ አንተ እንደዚህ ብለክ የምትናገረው? አንቺ ማነሽ እንደዚህ ብለሽ የምትናገሪ? ማን ስለሆንሽ ነው ማለት ያስፈራሻል። ኢትስ ቢካዝ እነዚህ ሰዎች ያንቺ ፍቅር የያዙብሽ ይመስልሻል። ራስሽን ፍቅር መስጠት እንደምትችይ አላወቅሽም። ኦፍኮርስ ታውቂዋለሽ ፍቅር መስጠት እንደምትችይ፣ ግን እቺ ውስጥሽ ላይ ያለችው ህፃን ስቲል ከሰዎች ብቻ ፍቅር ማግኘት እችላለሁ ብላ ነው የምታስበው። ራሷ ፍቅር መስጠት እንደማትችል ኦልሬዲ አምናለች። ስለዚህ ያንቺ ስራ መሆን ያለበት እቺ ውስጥሽ ውስጥ ያለችው ህፃን እሷን ማሳመን ያለብሽ። አየሽ፣ እንደኔ ሰው አስደሳች ሰው አልነበረም። ስራ ቦታ አስታውሳለሁ ከኔ ጋር የሚሰሩ ሰዎች እኔን እየተረቡ ከሌሎች ሴቶች ጋር ሆነው ይስቁ ነበረ። በሞራሌ እየተተረብኩኝ እያለ እኔም ከነሱ ጋር አብሬ ይስቅ ነበር። ምክንያቱም እየሳቁ እያለ ተናድጄ ካቋረጥኳቸው አስቀይማቸዋለሁ፣ አስደብራቸዋለሁ። ካስደበርኳቸው ደግሞ ፍቅር አይሰጡኝም የሚል አስተሳሰብ ስለነበረኝ አንቲል አንድ ቀን የመጨረሻ ማለት ነው የተረቡኝ ተረባ ውስጤን ሰበረው፣ ልቤን ሰበረው። ሽንት ቤት ውስጥ ገብቼ አለቀስኩኝ በጣም። አይ ፊል ላይክ የዛኔ ነው ከህፃንነቴ የተገናኘሁት። ያ ህፃን አዶናይ ተመለከትኩት። ቤተሰቦቹን ለማስደሰት፣ መምህሮቹን ለማስደሰት ራሱን ያጣ አዶናይ ነበረ። በመምህሮቹ የተቀጠቀጠ፣ በጓደኞቹ ቡሊ የተደረገ፣ በቤተሰቦቹ አቴንሽን ያልተሰጠው አዶናይ ተመለከትኩት። አዶናይ ምን ብለክ ነው የምታምነው? እነዚህን ሰዎች አሁን ለምን እንደዚህ ብላችሁ ተናገራችሁኝ ብለክ ብትነግራቸው ምንድነው ሪአክሽናቸው ብለክ ታስባለክ? እንዴ እንደዚህ ብዬ ከተናገርኳቸው አስደብራቸዋለሁ። እየሳቁ እኮ ነው። ምን ችግር አለው ብታስደብራቸው? እንዴ ካስደበርኳቸውማ ጓደኛቸው አልሆንም። ጓደኛቸው ባትሆን ምንድነው የሚጎድልብክ? ፍቅር የሚሰጠኝ ሰው አጣለሁ። የኔ ፍለጋ የነበረው ፍቅር ነው። ያንቺም ፍለጋ ፍቅር ነው። ግን ችግራችን ያላወቅነው ፍቅር ራሳችንን መስጠት እንደምንችል ነው። ፍቅር ራስሽን መስጠት እንደምትችይ ህፃንነትሽ ማስተማር አለብሽ፣ ማሳመን አለብሽ። ለዛም ነው ብቻሽን ሆነሽ ለ10 ደቂቃ አይንሽን ጨፍነሽ ከህፃንነትሽ ማገናኘት አለብሽ። አይንሽን ጨፍኝና ከዛው ማንነትሽ ተገናኚ። ያቺ ልጅ ሰላም በያት፣ እቀፊያት፣ እስኪ እንዴት ነሽ በያት። ምንድነው የጎደለብሽ? ለምንድነው ሰዎችን ለማስደሰት ብቻ የምትሞክሪው? ለምንድነው ከሰዎች ተቀባይነት የምትፈልጊው? ንገሪያት እስኪ፣ አማክሪያት። ምንድነው የጎደለባት? እሷ ትነግርሻለች፣ መልሱን ታገኘዋለሽ። አየሽ፣ ሰዎችን ለማስደሰት አንቺ ውጫዊ ዓለም ላይ ስትጠፊ ከመንፈሳዊ ህይወትሽ ትርቂያለሽ። ያንቺ ኃይልሽ ግን መንፈሳዊ ህይወትሽ ውስጥ ነው ያለው። መንፈሳዊ ህይወትሽ ነው ከልጅነትሽ ጋር የሚያገናኝሽ። 99% ችግሮችሽ ከልጅነትሽ የመጡ ናቸው። ለዛም ነው አሁን ክሬት ያደረኩት ሜዲቴሽን አለ፣ በነፃ ማለት ነው። አንቺ እንድትጠቀሚው ሊንክ ቲክቶክ ባዮ ላይ አስቀምጬልሻለሁ። እሱን ግቢና ማታ ከመተኛትሽ በፊት ሄድፎን አድርገሽ አይንሽን ጨፍነሽ እሱን ስሚው። ከዛ ምን እንደሚሰማሽ ንገሪኝ። እቺ ህፃን ልጅ ስታገኛት ምን አልሻት? ምን ነገርሻት? ህይወትሽ እንደሚቀየር እርግጠኛ ነኝ። ይህ ሜዲቴሽን በየቀኑ ስሚው ከመተኛትሽ በፊት ደጋግሚው።
ለውጥ የሚመጣው በድግግሞሽ ነው። በርችልኝ።